بسم الله الرحمن الرحيم السلام عليكم ورحمة الله وبركاته አብዛኞቻችን ዘንድሮ እያጠቃን ካለው ነገር ትልቁና ዋነኛው ብዬ የማስበው የኢማን ጉድለት ነው። አብዛኛው ሰው ዒባዳ ያደርጋል፣ ሰላት እንሰግዳለን፣ ጾም እንጾማለን፣ ብዙ ነገሮችን እንሰራለን፣ መልካም የሚባሉ ነገሮችን ማለት ነው። ወላኪን ያን የምናደርገውን ነገር አثሩን ውስጣችን በደንብ እያየ ነው አይደለም። ያ ነገር ከምንድነው? ከኢማን ጉድለት ነው። من عقيدة أهل السنة والجماعة ደግሞ ያለው ምንድነው? الإيمان يزيد بالطاعة وينقص بالمعصية ነው። ጣዓ በሰራን ቁጥር አላህን በተገዛን ቁጥር ዒባዳ ባደረግን ቁጥር ኢማናችን እየጨመረ ከዒባዳው በራቅን ቁጥር ደግሞ ኢማናችን እየቀነሰ ይሄዳል። አብዛኛው ሰው የሚመስለው ምንድነው? ኢማኑ ስለደከመ የዒባዳው ጥፍጥና እንደጠፋና ተግባባን። ኢማኑ በጣም ስለደከመ የዒባዳው ጥፍጥና የጠፋ ይመስለዋል። ሐቂቃው ግን ዒባዳውን ስለቀነሰና ዒባዳውን ሲሰራ ንያውን ስላበላሸ ኢኽላስ ስላጣ ወደ አላህ መመለሱን ዒባዳ ሲያደርግ ተደሩዕ የሚባለው ወይ ደግሞ ኹሹዕ የሚባል ነገር አለ። ወደ አላህ ማልቀሱ አለ፣ አላህ ፊት መተናነሱ አለ። ቀልባችንን ኢኽላስ ማድረጉ ማእሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ስለሚል ማለት ነው። እነዚያ ነገሮች ስለጎደሉ ነው ኢማናችን የቀነሰው እንጂ ኢማናችን ስለቀነሰ ብቻ አይደለም የዒባዳው ጥፍጥና የጠፋው። መጀመሪያ ስራችን ቀነሰ ወይ ደግሞ ስራው ላይ የነበረ ንያችን ተበላሸ። ከዚያ በኋላ ግን ኢማናችን ቀነሰ። ኢማናችን ሲቀንስ ደግሞ የሆነ ሰርክል ውስጥ ነው የገባ ነው። ኢማን ቀንሷል፣ ስራ ይሰራል፣ ስራው ጥፍጥና የለውም፣ ዒባዳችን እንደ በፊቱ ጥፍጥና የለውም። ያ ነገር ያስቸግራል። ከዚያ ነገር ለመውጣት የምንፈልግ ከሆነ ለሁላችንም የምመክረው ነገር ምንድነው? አንደኛ ነገር ወደ ዒባዳ እንመለስ፣ ዒባዳ እንስራ። እየከበደንም ቢሆን ብዙም ሳይጣፍጠንም ቢሆን እንስራው። ስንሰራው ግን ንያችንን በኢኽላስ እንስራ። በኢኽላስ የሰራነው እንደሆነ አላህ Subhanahu Wa Ta'ala ቀልባችንን ይከፍትልንና መልካም የሆኑ ነገሮችን ሁላ ያስገኝልናል። እንዲሁም ደግሞ የነበረው ኢማን ብቻ ሳይሆን ሌላም ከአላህ Subhanahu Wa Ta'ala ዘንድ ይጨመርልናል ማለት ነው። የኢማናችን መጥፋት ዋነኛው ምክንያት የስራችን ስርዓት ማጣት ነው። ስራችን ኢኽላስ ማጣት ነው። የስራችን ማነስ ነው። ስራችንን በዛ እናድርገው። የምንሰራውን ነገር በአጠቃላይ ደግሞ ኢኽላስ እንዲኖረው በደንብ አድርገን ሐሳባችንን በአጠቃላይ ወደ ንያው መልስላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።